ምን ስራ ነው የምትፈልገው? ያገኘሁትን ለመስራት። ያገኘሁትን ናሽ እኔ የሆነ ቦታ ልውሰድህ። ስራ? አዎ። እሺ። የኔ ጓደኛ 20 ብር ነው ሰጠኝ። እንጀራ ገዛሁበት እና እንጀራ በላ። በቃ ደረቁን? አዎ። እውነት? የኔ አባት ዳቦ ምናምን ከሆነ ያው አያጠግብም። እንጀራ ብቻውን ያጠግባል ከዳቦ? ዳቦ ይሻላል እንጂ። ዳቦ እኮ ትንሽ ነው። ውስጡ እንዲህ ስታደርገው ትንሽ ነው። ውስጡ እንጀራ እኮ ትንሽ ያለ። የኔ አባት አሁን ራሱ እኮ ሻይ ይዞኝ ነው እኮ። እንዴት? ምን ብዬ እጠይቃለሁ? ወይ ይሻለኛል ቡሌ ለመጠየቅ? ሰውን ለመጠየቅ ነው ቡሌ ያፈርከው? እና ምን ላድርግ? ለምን ሼም ይዘሃል? አንዳንድ ሰርታ ያፈለው እንዴ? አይ በእናትህ እንዳላሳለፍነው ነው አክት የምናደርገው። መልእክተኛው እባላለሁ። መልእክተኛው ሞሮት ትችላለህ። ቀምጣ ህልም ነው የሚመስለኝ። እኔ እውነት እንደዚህ ነው። ይሄን ያባት ጠገብክ? ኧረ በስመ አብ ምን ሁለት ቀን እንኳን አይራብም እኮ ሆድ በላው አይልም። በቃ አሁን ነው የሚርበው መልሶ። ትናንት ደረቅ እንጀራ በልቼ። ትናንት ደረቅ እንጀራ ነበር የበላው። ይሄን ያባት እና ምን አይነት ቀን እንደነጋብኝ እንጃ። ይሄ ወንድም አይዞህ የኔ ጌታ። እሺ እቺ ስንት ትመስላለች? ረጋሽ ምን ያደርግልኛል? ስንት ብር ይመስላል? እኔ እንጀና አላውቅም እኮ ጋሽ። እሱ አሁን 10,000 ብር ነው። የእውነት የራሴ ወይ? አዎ የራሴ አይመስልኝም። ለምንድን ነው የሚመስልህ? ይሄን ሁሉ ለስኪስቴ ጫማ ገዝተህ ጌታ